ዩ ጋይስ በፊት ማለት ነው ልክ የሆነች ነገር ሳትሳካልኝ ስትቀር ምናምን እግዚአብሔር ላይ ሄጄ እንዴት እንደማለቃቀስ በቃ የሆነ አንጀቱን ስበላ እኔ የፈለገስ ቢሆን አባቴ አይደል እንዴ ተጨክንብኛለህ ምናምን እል ነበር ማለት ነው። አሁን ግን አባቴ ላይ ምንም አፌን አልከፍትም። በቃ ሰይጣን መጥቶ የፈለገ መከሬ ላይ አፉን ቢከፍት ማለት ነው እንኳን የሰማዩ የምድር አባቴ ላይ በቃ ምንም አምነዋለሁ ሁሉ ያለው ጌታ ነው ያለኝ። በቃ ሙጥጥ ብዬ ነው ማምነው። በቃ ያልገባችሁ ነገር ድሮ የሰፈር ህፃናት እንዲ ጭነት መኪና ምናምን ሲመጡ ጥልጥል ብለው ምናምን ይሄዱ የለ ተጭነው ምናምን እንደ ጨዋታ ምናምን አድርገው ልክ እንደዛ ነው። በቃ እኔ ክርስቶስ ላይ እንዲጥሎ ብዬ ነው የምሄደው። እግሬ አፈር እንዳይልቀው እንዲ ጥልጥል ብዬ ዞር ብዬ ሰይጣን እያልኩት ላይክ በቃ ልጥፍ በቃ አልፋተውም መድኃኒዓለምን። በቃ ያልገባችሁ ነገር ሰይጣን ጨለለች እስኪለኝ ድረስ ነው ክርስቶስን ማምነው። በቃ እቺ ያማታል እንዴ ሳይኮፓት ነች እስክባል በቃ እቺ አይምሮዋን ችግር አለበት ብሎ እስኪ ተወኝ ድረስ ነው ሰይጣን በቃ ልጥፍ በቃ ሙጫ ነው የሆነው ክርስቶስ ላይ። በቃ ምንም እሞክራለሁ መቼስ ካልተሳካም ይደረጋል። እሞክራለሁ በቃ አልፋታም ከክርስቶስ በቃ ማለት በቃ ሙጭ ልጥፍ ነው ሙጃ ነው የሆነው በቃ